ማሸነፍ ለድርድር የሚቀርብ ጉዳይ አይደለም። ተጋጣሚው መዘረር ወይ ማሳምኖ በበቃይ መርታት ከዛ ማለፍ ካለ እንኳን የዳኞችን ውሳኔ በመኛት ድልን መጎናጸፍ እንጂ ሽንፈትን ለማስተናገድ ዝግጁ ያልሆኑት አየርላንዳዊው ኢያን ማቼዶ ጌሪና ሩሲያው ኢስላም ማኻቼቭ በፍልሚያው ቀለበት UFC 330ኛው ካርድ ላይ ሊገናኙ ዛሬ ቀነ ቀጠሮ ይዘዋል። የድብልቅ ማሻረት ክህሎት ያላቸው ተፋላሚዎች በየክብደት እርከናቸው ተከፋፍለው የሚያከናውኑት የፍልሚያው ዓለም ሁሌም የፍልሚያ አፍቃሪዎችን ጥም የሚቆርጥ ፍልሚያ በማዘጋጀት ይታወቃል። አልቲሜት ፋይቲንግ ቻምፒየንሺፕ ወይም UFC አሁንም እንደሁል ጊዜው አፍ የማያስገድን አይን ለመንቀል እድል የማይሰጥ አጓጊ ፍልሚያን ይዞ ተመልሷል። እኛም የዛሬውን ፍልሚያ UFC 330 ሜን ኢቨንት ኢስላም ማኻቼቭ ከኢያን ጌሪ የሚያደርጉት ፍልሚያ ላይ ለማድረግ ወደደን። አብራችሁን ቆዩ። The future is inevitable and I'm coming for that belt. So Islam, you're done. I'm one of the best fighters in the planet. He's upset a lot of people, but he's backing it up. I want to prove how good I am, because when I win, the world is going to lose their The hype is real. Fucking right it is. UFC ሁልጊዜ እንደምንለው አልቲሜት ፋይቲንግ ቻምፒየንሺፕ እየተባለ የሚጠራው እንግዲህ የስፖርት ዘርፍ ነው። በተለምዶ UFC ያው ሁለቱ በኩል ክብደት እርከን ላይ የሚገኙ የሚክስድ ማርሻል አርት ክህሎት ያላቸው ተፋላሚዎች በየክብደት እርከናቸው ተከፋፍለው የሚያከናውኑት የፍልሚያ ዓለም ነው። አንድ ላንድ በመሆን ባለ 8 ቅርጹ በተለምዶ ኦክታጎን እየተባለ የሚጠራ የፍልሚያ ቀለበት እንዳላቸው ይታወቃል። UFC ከቦክስም ኪክ ቦክስም እንዲሁም ከሬስሊንግም ከሙay ታይ የሚወስዳቸው የሚጋራቸው ባህሪያቶች አሉት። ተጋጣሚ ላይ እጅ መሰንዘርን ከቦክስ እግርን ማሳረፍ ከኪክ ቦክስ እንዲሁም ተጋጣሚን ተላፍቶ መጣል በተለምዶ ይሄ ማድከም ማዛል ግራፕሊንግ እየተባለ የሚጠራው ሬስሊንግ ወይም ከትግሉ መንደር የሚወርሳቸው ባህሪያቶችም አሉት። ስለዚህ አንድ ተፋላሚ ወይ በቦክስ ወይ በኪክ ቦክስ ወይ በሬስሊንግ ስፖርቶች የሚያዘወትር ወይም ልምድ ያለው ተወዳዳሪ ከሆነ በዩኤፍሲ ላይ መሳተፍ ይችላል ማለት ነው። የዛሬው ተጠባቂው ፍልሚያ በዌልተርዌይት ዲቪዥን ወይም በ71 እስከ 78 ኪሎ ግራም የሚመዝኑ ተፋላሚዎች የሚፎካከሩበት የክብደት እርከን ላይ የሚከናወን ነው የሚሆነው። የቀበቶ ባለቤቱ ኢስላም ማኻቼቭ የአራት ጊዜ ቀላል ሚዛን አሸናፊ ሲሆን ወደዚህ የክብደት እርከን ከተሸጋገረ በኋላ ቀበቶን ከጃክ ዴል ማዳኔና በመንጥቀቅ እንግዲህ ግሉ አድርጎታል። የቀበቶ ክብሩን ደግሞ ለማስጠበቅ የሚያደርገው የመጀመሪያው ፍልሚያ ይሆናል በዚህ ዌልተርዌይት ዲቪዥን ላይ። ኢስላም ማኻቼቭ የክብደት እንግዲህ ክብደት ጨምሮ ወይም ወደ ዌልተርዌይት ካቀና በኋላ ራሱን የሚፈትሽበት እንግዲህ ሁለተኛው ፍልሚያ ነው የሚሆነው። ቀበቶን በመንጠቅ በሶስት የተለያዩ ክብደት እርከን ላይ የዩኤፍሲ ቀበቶ ማሰካት ይችላል ተፋላሚ በሚል አዲስ ታሪክ የጻፈ ጉምቱ ተፋላሚ ነው። በነገራችን ላይ ኢስላም የወቅቱ ፓውንድ ፎር ፓውንድ ወይም የዓለማችን ያቻ ክብደት እርከን ላይ የደረጃ ሰንጠረዥ ላይ አንደኛ ደረጃ ላይ የተቀመጠና ሽንፈት የሚባል ነገር አጋጥሞት የማያውቅ አስደናቂ ተፋላሚ ነው በዩኤፍሲ ማለት ነው። በፍልሚያ ታሪኩ ግን አንድ ጊዜ ሽንፈት እንዳጋጠመ ይታወቃል። በነበረበት ቀላል ሚዛን ክብደት እርከን ላይ ያደረጋቸውን 16 ፍልሚያዎች በማሸነፍ በዛ ክብደት እርከን ለሱ ተመጣጣኝ ፉክክር ሊሰጠው የሚችል ቡጥኛ ባለመኖሩ ወይም በዚህ የክብደት እርከን ላይ አሉ የሚባሉና በደረጃ እርከኑ ላይ ከፊት ያሉትን ቡጥኞች በሙሉ ኢስላም ትከሻ ሊለካኳ ለመቻላቸውን ተከትሎ አዲስ ፈተና ለመጋፈጥ በመወሰኑ ምክንያት ነው ቀበቶን በፍቃዱ በማስረከብ ክብደት እርከኑ ወደ ዌልተርዌይት ከፍ አድርጎ አዲስ ፈተና በመጋፈጥ የወሰነው ማለት ነው። ዛሬ ኢያን ጌሪ ማሸነፍ የሚችል ከሆነ ተከታታይ 17ኛ ፍልሚያውን በማሸነፍ እንግዲህ ያንጋፋውን ቡጥኛ አንደርሰን ሲልቫን አዲስ ታሪክ የሚጋራ ይሆናል። Khabib's father all the time told me when Khabib retired you have to take this belt. This big motivation for me. Islam Makhachev submits Charles Oliveira to win the title. I want to be like Khabib, champion but still humble. Ian Machado Gary just has that look of a champion. We're called the Fighting Irish for a reason. Fighting is in our blood, it's in our bones, it's in our soul. I was born ready for this opportunity. The future has arrived. ከሩሲያ የዳጅስተን ተራሮች ብቅ ያለው የ34 ዓመቱ ኢስላም ማኻቼቭ ተጋጣሚን ተላፍቶ መጣል ማድከም ማዛል በተለምዶ ሬስሊንግም ሆነ ግራፕሊንግ በሂደት ደግሞ በበቃኝ አሳምኖ እጁን እንዲሰጥ በማድረግ ጥርሱን የነቀለ ቡጥኛ ነው። ማኻቼቭ ባደረጋቸው ፍልሚያዎች ላይ ተጋጣሚዎቹ እሱ ላይ የሚሞክሩትን ይህንን ይዞ የመውረድ ወይም ደግሞ ግራፕሊንግ ቴክኒክ ለሱ ጥቅም ሲያውሉ ይታያል። ምክንያቱም ካውንተር ግራፕሊንጉ እጅግ በጣም አስደናቂ ከመሆኑ እውነታ ጋር በተያያዘ በተለምዶ ቴክዳውን ዲፌንስ እየተባለም ይጠራል። ካደረጋቸው ፍልሚያዎች 53 በመቶ የሚሆነው በዚህ መንገድ ተጋጣሚዎች ላይ በላይነቱን ወሰዱን መናገር ይቻላል። ኢቨን ቀበቶ እንኳን ከጃክ ዴል ማዳኔና ሲነጥቅ አምስቱም ዙር ላይ የቴክዳውን ዲፌንሱ መቋቋም አልቻለም ጃክ ዴል ማዳኔና። እሱ ተጋጣሚዎቹን በትግል ለመጣል ጥረት ሲያደርግ ደግሞ 90.5 በመቶ የተሳካለት ይሆንለታል። ብዙ ጊዜ የሚያደርጋቸው ፍልሚያዎች በአንድ ደቂቃ ውስጥ ከ1.5 ቡጢ በላይ ፊቱ ላይ እንዲያርፍም አይፈቅድም። ይሄም ቁጥሮች ናቸው የሚናገሩት። ስለዚህ በእጆቹ የሚሰነዝራቸው ቡጢዎች ጥሩ የሆነ ተፋላሚም ሆነ በትግልም እንግዲህ ከዛ ተጋጣሚዎቹ ላይ የበላይነት መውሰድ ጥረት የሚያደርግ ተፋላሚም ካለ ለሁለቱም አይነት ተፋላሚዎች ማኻቼቭ ማግኘት ቅዠት እንደሚሆንባቸው በግልጽ የሚያሳዩ ቁጥራዊ መረጃዎች ናቸው። ስትራይኪንግም ሆነ ግራፕሊንግ ላይ ጥሩ አቅም ያላቸውን ተፋላሚዎች መቋቋም የሚችልበት መንገድ ስለዘረጋ ማለት ነውና ብዙ ጊዜ ኢስላምን የሚያገኙ ቡጥኞች ውቅያኖስ ውስጥ መንቀሳቀስ ሳይችሉ እንደመቀመጥ ነው የሚባልለትና እሱ የሚሰነዝረውን በተቃላይ የዚህ የትግል ሙከራ ለማክሸፍ ደፋ ቀና ሲሉ በፍልሚያው ቀለበት ላይ ነው የሚታዩትና ለነገ አጥቢያ እንግዲህ አሜሪካ ላይ የሚደረገው ፊላደልፊያ ላይ የሚከናወነው ይህ ፍልሚያ በጣም በትልቁ አጓጊነቱ ከፍ ያለ ስለመሆኑ መናገር ይቻላል። Remember the name Ian Machado Gary. You come into my division and I'll be there. No fear on the stage. Big wins when we made to do. Talk till we pull up. Nobody stopping this road now. I'm coming for that world title. So Islam, I will see you soon.
ወደ ሌላው የሜን ኢቨንት ተፋላሚ ኢያን ጌሪ ስንመጣ 17 ጊዜ ተጋጣሚዎቹን ሲረታ ከነዛ መካከል 7ቱን በዘረራ እንዲሁም 9 ጊዜ በዳኞች ውሳኔ ነው መርታት የቻለው። አንድ ጊዜ ብቻ ደግሞ ሽንፈት አጋጥሞታል። ማሃቼቭ በበኩሉ 27 ጊዜ ተጋጣሚዎቹን ሲረታ ከነዛ መካከል 5ቱን በዘረራ 13ቱን ደግሞ በሚታወቅበት ክህሎቱ ማለትም በትግል ጥሩ የማሳመን እንግዲህ ክህሎቱን በመጠቀም መርታት ችሏል ማለት ነው። በፍልሚያ ሪከርዱ አንድ ጊዜ ብቻ ነው ሽንፈት ያጋጠመው። ራሱን እንግዲህ the future እያለ ነው የሚጠራው ኢያን ጌሪ በዚህ ክብደት እርከን ላይ እንደ ካርሎስ ፕራቴስ፣ ቤላል ሞሐመድ አይነት ተፋላሚዎችን በዳኞች አብላጫ ድምጽ ማሸነፉን ተከትሎ ነው ለዚህ ለቀበቶ የሚደረገውን ፍልሚያ ራሱን ያበቃው ማለት ነው። የኢስላም ከማሃቼቭ ክህሎት እንግዲህ ለየት የሚያደርገው የቴክ ዳውን ዲፌንስ መቋቋም ይሄ ዲፌንስ ሜካኒዝሙን ያዳበረ ተፋላሚ መሆኑን በተደጋጋሚ በአፉ ይናገራል። እስቲ ሪንግ ውስጥ ደግሞ ያቅሙ ይታያል ማለት ነው። ኢያን ጌሪ ቤላል መሐመድ ላይ ያስመዘገበው ድል እርግጥ ለዚህ ንግግሩ ምስክር ሊሆን ይችላል። በዚህ ክብደት እርከን ላይ ረጅምና ቁመተ መልሎ ተፋላሚ እሱ ነው። የማሃቼቭ ሌላው ኢያን ጌሪ ላይ እንግዲህ በቀላሉ ድል እንዳይጎናጸፍ እንቅፋት ሊሆንበት የሚችለው ይሄ ቁመተ መልሎ መሆኑም ሊሆን እንደሚችል የፍልሚያ ተንታኞችም እየዘገቡ እየተናገሩ ይገኛሉ። ፍልሚያውን ለማሸነፍ ቅድሚያ ግምቱን ያገኘው ኢስላም ማሃቼቭ ነው። አዲስ የክብደት እርከን ቀበቶን በመንጠቅ የሁለትዮሽ የቀበቶ እርከን ባለቤት በመሆን አዲስ ታሪክ ከጻፈ ማግስት የሚያደርገው ፍልሚያም በበላይነት ይጠናቀቃል ወይስ ከኢያን ጌሪ ከአንደበቱ እንደተናገረው ይሄ ክብደት እርከን ከሌሎቹ የተለየ መሆኑን በማሳየትና እሱም ከፋይት ፋኖች ወይም ደግሞ ከፍልሚያው አፍቃሪያን ጥሩ ሪሴፕሽን የለውም። ብዙ የሚወደድ አይነት ተፋላሚ አይደለም ኢያን ጌሪ። በጣም በራሱ የሚተማመን ተፋላሚና እንዲሁም ብዙ ደንታ እንደማይሰጠው የደጋፊዎች ሀሳብ በተደጋጋሚ ሲናገር መስተዋሉን ተከትሎ ማለት ነውና ከዛ ጋር በተያያዘ እሱ በጣም የተለየ ተፋላሚ መሆኑን ለነዚህ ለፋይት ፋኖች ለፍልሚያው ለማፍቃሪያንም ማሳይበት መድረክ ይሆናል ሲል በፍልሚያው በፊት በተደረገ ፌስ ኦፍ ፊት ለፊት በተፋጠጡበት መድረክ ላይ ይህንን ሀሳብ ሰጥቷል። ይህ በእንዲህ እንዳለ በኮሜን ኢቨንት ወይም ደግሞ የምሽቱ ሁለተኛው ተጠባቂ ፍልሚያ ደግሞ በስትሮዌት ዲቪዥን በ52 ኪሎ ግራም ሻምፒዮና ማኬንዚ ደርን ከጁሊያና ሮበርትስ ጋር የሚያደርጉት ፍልሚያ በጣም በትልቁ ይጠበቃል። ቀበቶ ለማስጠበቅና ለመንጠቅ የሚደረግ ፍልሚያ ነው። ስለዚህ አጓጊነቱ ከፍ ያለ ነው። የኢያን ጌሪ ጠንካራ ጎን ሎንግ ሬንጅ ኪክ ቦክሲንግ እንዲሁም ደግሞ በእግሩ ምቾት የሚሰማው ተፋላሚ መሆኑ ነው። ያንን በመጠቀም ኢስላምን በርቀት ሆኖ በሚሰነዝራቸው ቡጢዎች ውጤት ይዞ ለመውጣት ጥረት ያደርጋል። ኢስላም ደግሞ የሚታወቅበት ቴክ ዳውን እና ግራፕሊንግ መንገዶቹን በመጠቀም ያው ኢያን ጌሪ ላይ በላይነቱን ለመውሰድ ጥረት ያደርጋል ማለት ነው። ከዛ ውጪ ኤድሰን ባርቦዛ ከስቴፋን ሪቦቪክስ፣ ቻርልሰን ጆንሰን ከኤድዋርዶ ቻፕሊን እነዚህ ፍልሚያዎችን በትልቁ ይጠበቃሉ። ፍልሚያዎቹ በጣም ሃይሊ አንቲሲፔትድ ወይም በጣም በትልቁ ተጠባቂ አጓጊ ፍልሚያዎች ናቸው። የኮምባት ስፖርት በዋናነት ኤምኤምኤ እና በአጠቃላይ ፍልሚያ አፍቃሪ ከሆናችሁ እነዚህ ፍልሚያዎች ያመልጧቸዋል ተብሎ አይገመትም። ሴሬሞኒያል ዌይቲንጎች አልፈዋል ወይም ከፍልሚያው በፊት ይፋዊ ክብደታቸውን የሚያስመዘግቡበትና ፊት ለፊት አይን ላይን የሚታዩበት መድረክም ተከናውኗል። የሚቀረው ከዳኛው ውጪ ማንም የማይገባበት የፍልሚያ ቀለበት ውስጥ ገብቶ አሸናፊ ሆኖ ለመውጣት ጥረት ማድረግ ብቻ ነው። ፍልሚያው ለነገ አጥቢያ ሲል በፔንሲልቬኒያ ፊላደልፊያ ከተማ አሜሪካ ላይ ከ20478 በላይ ተመልካቾች የሚያዝ በሚችለው ኤክስፊኒቲ ሞባይል አሪና ላይ የሚከናወን ይሆናል። Islam crushes people. Everybody know about Dagestan wrestling. And nobody can stop. Our countries have history in the game, the biggest rivalry in the sport. You can run, but you can't hide. Islam, you're done. He talked too much, but after this fight, he never talked about me again. እንድትከታተሉት ጋብዘን የተከበራችሁ አድማጮቻችን ለአብሮነታችሁ ከልብ አመሰገነን። ሳምንት በተመሳሳይ ሰዓት በወቅታዊ ስፖርታዊ ጥንቅሮች ዳግም እንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን። I'm coming for that world title. So Islam, I will see you soon.